ወደ ዩቲዩብ ቻናል ቤተሰቦች በዛሬ ቪዲዮ እየላችሁ የመጡት በመጨረሻም ሴማ ባባ ላይ መሳሪያ እንደመደነቅንበት ሰርፈረን በመሃል እንደሚገባ አኪን በመጨረሻ አግተው እንደሚቀጠቅጡትና ከበድ ያለ ጉዳት እንደሚያደርሱበትና እነዚህንና ሌሎችም አጓጊ የሆኑትን ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና እየጠየኳችሁ አሁን ቀጥታ ወደ ቪዲዮ ዛፋር ሐኪም ቤት ውስጥ እንዳለ ወዲያውኑ አይሴጉን ትገባ ጀመረ። ከገባችም በኋላ እንኳን ደህና መጣሽ አይሴጉን እያለ ይነግራታል። ወዲያውኑ እሷም ወደ እሱ ጋር ትጠጋና እንደዚሁ ጭንቅላቱን እየዳሰሰች ግንባሩ አካባቢ ጋር እንዴት ነህ? አሁን እየበረታ ነው? ደህና ነኝ እያለ እንደዚሁ ይመልስ ጀመረ። ወዲያውኑ እንደዚህ አሁን ደህና እየሆንክን ያለሁት ሁሉ ነገሮችም ይስተካከላሉ እያለች ትመልስለታለች። ከጎኑ አንድ ሴት አለች፣ ነርስ ነገር ናት። ለልጁ እንደዚሁ የምትከታተል ነበር። አላስታወቅሽ መሰለኝ እያለ እንደዚሁ ዛፋር ይናገራል። የቅርብ ዘመዴ ናት እያለ ዛፋር ሁለቱን ያስተዋውቃቸው ጀመረ። ቆንጆ ስለተዋወቀን ደስ ብሎኛል እያለች እንደዚሁ አይሴ ተመለስ ጀመረ። ወዲያውኑ እና ምን ላደርግልህ ነበር በስልክ ደውላ አስጨንቀ የጠራኸኝ እያለችም ተመልስለት ጀመረ። ያው የልጄ ነገር ታውቂዋለሽ መቼስ የልቧ ነገርና ስለሱ ስላሳሰበኝ እሱን እሷ በተማረችበት እንድትከታተል ስለምፈልግ ነው። እሱ ልነግርሽ ብቻ ነው እንጂ ሌላ ምንም ነገር አይደለም። በቃ ችግር የለም እንደዛ ከሆነ እያለች እሷ ምንም ነገር ሳታስነቃ እንደዚሁ አይሴጉን ቀጥ ብላ ትሄድ ጀመረ። ወዲያውኑ ግን ልቡ የጠረጠረው ዛፋር ስለሱ ማንነት እንዳወቀች እየጠረጠረን ያለው። በሌላ በኩል ደግሞ እንደዚሁ የዛፋር ሰው በር ላይ ቆሞ ስልክ እያወራን ያለው ከምንታዝ ጋር ሚያሮን እያንዳንዱ ነገር ግን ቆማ እየሰማች ያለችው። ወዲያውኑ አይሴጉን እንዳያት ብላ ትደበቅ ጀመረ። እንዳያትም እንደሄደና እንደገባ ካረጋገጠች በኋላ ቀጥ ብላ ከሐኪም ቤቱ ትወጣ ጀመረ። በሌላ በኩል ደግሞ እንደዚሁ ባባ ቆሞ እየጠበቃት ነው ያለው። ሴማ ዛሬ በመጨረሻ ባባን ለመግደል ከበድ ያለ ውሳኔ ወስናለች። ልክ ከመኪናው እንዳወረደች በመስታወት እርስ በርስ እንደዚሁ ትታያለች። ወዲያውኑ አይኗን አፍጥጣ ካየች በኋላ ቀጥ ብላ በቦርሷ የያዘችውን ነገር ይዛ ወደ ውስጥ ትገባ ጀመረ። ዛሬ ከባድ ነገር ሴማ ልፈጠር ነው ባባ ላይ። የሁሉ ነገር ሲፈጠር ግን በመጨረሻም እንደዚሁ ሐኪም መታገት ማንም ሰው አልሰማም። በሌላ በኩል ፓይራዝ እና ቤጋም እና ሕፃን ልጃቸው ሲናን ደስ የሚል ጊዜ እያሳለፉ ነው ያሉት። ይጫወታሉ። የሁሉ ነገር የሚያደርጉት ግን ሲናን እንዳይከፋ እንዳያዝን ብለው ነው። ሁለቱ እያስመሰሉ ቤጋምና ፓይራዝ አንድ እንደሆኑ ለማስመሰል ይሞክራሉ። አይሴጉን ጋር ግን ያለውን ግንኙነት ገና ሲናን ሕፃን ልጅ ስለሆነ አላወቅም። ወዲያውኑ ጥሩ ቀልዶችንም እንደዚሁ ይነግረዋል እንዲያስቀው። እናቱም እንደዚሁ ተጨምራ ብዙ ነገሮችን እየነገሩት ልጁ በጣም ይደሰት ጀመረ። ወዲያውኑ በደስታ እያያቸው የሚነግሩትን እያንዳንዱ ነገር እየሰማ ሁሉ ነገር በደስታ ይመልሰው ጀመረ። በጣም የተደሰተው እንደዚሁ በመጨረሻም ሲናን ከበድ ያለ ጥያቄ ጠይቃቸውና ቆይ አንዴ ፎቶ ላንሳችሁ ይልና ካለበት ይነሳና ወዲያውኑ ወደ እነሱ ጋር ጠጋ ብሎ እንደዚሁ ያነሷቸው ጀመረ። እማዬ ጠጋበይ፣ አንቺም ጠጋበይ፣ አንተም ጠጋበል። አባዬ አንተ ትንሽ ጠጋ ብትልስ ምን ሆናል? ጠረጴዛው ይዘናል እኮ ከዚህ በኋላ መጠጋት አንችልም እያለ ይናገራል። ወዲያውኑ እጇን ታነሳና አይኗ አካባቢ ጋር ትጠርግለት ጀመረ። ፊቱን ይቆጣጠራል። በጣም ግን ተናዷል። የሁሉ ነገር ሲሆን ግን በመጨረሻም ልጁ ፎቶ ሲያነሳቸውም በመኪና ውስጥ ቁጭ ብላ እንደዚሁ አይሴጉን እያየች ነው ያለችው። ቅናት ቢጤ ሰውነቷ ውስጥ ያደር ጀመረ። ሴት አይደለችም ምንም። ወዲያውኑ እንደዚሁ የሆነ ነገር ሀሳብ ይመጣላትና ለሱ ለመደወል ታስብ ጀመረ።
ደስታቸውን እያየች ግን በውስጧ ቅናት ያድርባት ጀመረ። ወዲያውኑ ሲናን መታጠቢያ ቤት ደርሼ ብሎ እየተሯሯጠ ይሄድ ጀመረ። ቆይ ምን እያደረግሽ ያለሽው እያለ ፓይራዝ እንደዚሁ ይናገራታል። ቤጋም ምን አረኩ? ቆይ ደግሞ አይ በቃ ማየውን ነገር እንደማታደርጊ ቃል ተጋብተናል አይደል እንዴ? እውነቱን ለመናገር ልጃችን በጣም ተደስቷል። የበፊት ውስጣችንን ነው እንዳለ የቀሰቀሰው እያለ እንደዚሁ ይናገር ጀመረ። እሷም እንደዚሁ ቤጋም በደስታ ሁሉ ነገሮችን ተናገር ጀመረ። በሌላ በኩል ደግሞ እንደዚሁ ይሄ ሁሉ ነገር እያየች ያለችው አይሴጉን ወዲያውኑ ስልክ ትደውል ጀመረ ለፓይራዝ። ውዴ ደወለች ብሎ ፊት ለፊቷ ሄሎ አይሴ ውዴ ማውራት እንችላለን? ምን ነው? ምን ተፈጠረ? ደህና ነሽ? አይ ሐኪም ቤት ሄጄ ነበረ። ምን ሆነሽ? ምን ተፈጠረ እዛ ሄደሽ? እያለ እንደዚሁ ይጠይቃታል። ያው ዛፋርን ሄጄያቸው ነበር እና በመጨረሻ እኔን አግልሎኛል። በቃ ሌላ ሰው በእኔ ምትክ ያስቀምጠን ያለው። ፈጣሪ ሆይ የነቀው ነገር አለ እንዴ? እያለ ያወራ ጀመር። ልምጣ እንዴ? አይ ተዋት ትምጣ። እኔ እዛው ነው ያለሁት። እዛው ያላችሁበት ሆቴል መኪና ውስጥ ቁጭ ብዬ ነው ያለሁት። እሺ በቃ እሺ ችግር የለም በቃ እሺ ስትወጣ እዚህ እጠብቅሃለሁ ብላ ትናገርና ስልኩን ተዘጋው ጀመረ። በዚህ የተነሳ ግን ቤጋም ከበድ ያለ ቅናት ውስጥ እንደ እሳት እያደገ ነው ያለው። በሌላ በኩል ባባ ደግሞ ቤት ውስጥ እየተንጎዳደረ ነው ያለው። ወዲያውኑ እንደዚሁ በሩ የከፈትና እንደዚሁ ሴማ ነብሰ ገሪዋ ለቀጥፈው ህይወቱን ልነጥቀው ትገባ ጀመር። ባባ ወደ ወንበሩ ከተቀመጠ በኋላ ነይ ግቢ እያለ ሴማን ይናገራት ጀመረ። በጣም ንዴት ውስጥ ነው ያለችው። እሳተ ገሞራ ይፈነዳ ይመስላል። ወዲያውኑ ወደ ውስጥ ከገባች በኋላ እዛው ጠረጴዛ ላይ ታስቀምጣለች ቦርሳዋን። ሴማ ምን ልትይ ነው የመጣሽው? ቆይ በጣም ፈልጋለሁ ስትይ ነበረ። ምን ተፈጥሮ ነው? ቆይ ለምን አታስረጅኝም? እያለ እንደዚሁ ይነግራት ጀመረ። አይ ስለ አባቴ ልነግርን የመጣሁት እያለች ትናገር ጀመረ። ባባያ ወዲያውኑ ስለ አባቷና ብዙ ነገር እንደተዳጅ ኤርካን እንደነገራት ይረዳ ጀመረ። በጣም ብዙ ነገሮችን ዋሽተኸኛል፣ አምኜ ነበረ። ብዙ ነገሮችን ላንተ ብዙ ነገሮችን መስዋዕት አድርጌ ነበረ። እንደ አባቴ ነበር ያየው። ነገር ግን አንተ ነብሰ ገዳይ ነጣቂ ተኩላ ነህ። ብዙ ነገሮችን ነጥቀኸኛል። ብዙ ነገሮችን አጥቻለሁ በአንተ የተነሳ። እናቴም በአንተ የተነሳ ነው እዚሁ ለነገር ውስጥ የገባችው እያለች ተናገር ጀመረ። ሴማ እያንዳንዱ ነገር ሁሉ ነገር ባባ እየተረዳን ያለው ምን ብሎ ለማስረዳትና ለማሳመን እንደሚሞክር ግራ ተጋብቷል። ባባ ወዲያውኑ በረጅሙ ከተነፈሰ በኋላ ካለበት ተነስቶ ወደ እሷ ጋር ይጠጋ ጀመር። እሷም ፊቷን ታዘጋጃለች። መሳሪያ የያዘችው ነገር ያለ ይመስላል። ወዲያውኑ እሺ ቆይ ምንድን ነው ፍላጎትሽ? ምን ለማድረግ ነው ያሰብሽው? እኔን ለመጥቃት ነው? እኔን ለመቅጣት ነው ያሰብሽው ወይስ ንገረኝ። የፈለግሽው ነገር ንገረኝና እኔ እቀበላለሁ። አይ እውነቱን ማወቅ ብቻ አንፈልገው። ከአባቴ ጋር የነበረውን እያንዳንዱ ነገር ለእኔ ወርሸኝን ሁሉ ነገሮችን እንድታስረዳኝ እፈልጋለሁ። እናቴ በእኔ የተነሳ እየተሰቃየች አእምሮ ህመምተኛ ሆና ብዙ ነገሮችን እያጣች ብዙ ነገሮችን እኔ ራሱ ልጇ መሆኗን ራሱ በሴኮንዶች ትረሳለች። ይህ ሁሉ አንተ ጭንቅላት ውስጥ ባሳደርክባት ነገር። ስለዚህ አሁን ሁሉ ነገር እንድነግረኝ እፈልጋለሁ። አስረዳኝ። አባዬን እንዴት አድርገን የገደልከው? እያለች እንደዚሁ ተናገር ጀመር ሴማ። እኔ እንዴት ብዬ እንደማስረዳሽ አላውቅም። ንገረኝ። እውነቱን ነው ማወቅ ፈልገው። እውነቱን እንድትነግረኝ ነው ፈልገው። እውነቱን አስረዳኝ እያለች ታብዳለች። ተናገር። የዋሸኝን እስከ ዛሬ እኔን እያየ የዋሸኝን ነገር አስረዳኝ እያለች ትጨው ጀመረ። ባባ ግን ምን ለማለት ምንም ካፉ ሊወጣ ቃል አልፈለገም። ያንዳንዱ ነገር የተነገረሽ እንዳለ እውነት ነው። ነገር ግን ያ ሰው በመጨረሻ አባቴ የምትይው እኔን ከርቶኛል። በዚህ የተነሳ ቅጣት ሰጥቻለሁ። አይ አንተ በመጨረሻም የኔን ህይወት ነው ያበላሸው። ስለዚህ እኔም ያንተን ህይወት እነጥቃለሁ ብላ ወደ ቦርሳ ወዲያውኑ ትሄድና መሳሪያውን ትመዘና በመጨረሻ ማቀባብላ ትደቅንበት ጀመር ባባ ላይ። ባባ ይደነግጣል። እንደዚህ ታረጋለች ብሎ አላሰበም። አሁን እውነቱን እንድነግረኝ እፈልጋለሁ እያለ
ትናገር ጀመር። በሌላ በኩል ደግሞ ጭንቅሎ መኪናው ላይ እንደ ማስቲሽ ተጣብቋል። ከበድ ያለ ኤሌክትሪክ ስለነዘሩት እዛው ሰው ሲቀዘቅዙት ይቃዣል። አባት ተነስ፣ አባት ተነስ፣ አባት ኳሱን ምተው በለው አባት ተነስ፣ አባት ተነስ እያሉ ሲቀሰቅሱት ባኑ ይነሳ ጀመር። ወይኔ እስቲ አንሱኝ፣ ሀኪ የት አለ? ወይኔ ምን ሆኜ ነበር? አመሰግናለሁ፣ ፈጣሪ ባርካችሁ እያለ ጭንቅሎ ይናገር ጀመረ። ወዲያውኑ እንደዚሁ እያለ ስልኩን ያወጣና ወዲያውኑ ይደውል ጀመረ። ወዲያውኑ ይደውላል ለሰርፈር። ሰርፈር ስልኩን ያነሳል። ወንድሜ እያለ ምን ሆናል? ተረጋጋና ንገረኝ እያለ ሰርፈር ያወራል። በመጨረሻም ሀኪን አግተውታል። ሀኪ ታግተናል፣ ጥቃት ደርሶብናል። ምንድነው የምትለው? ፖሊሶች ናቸው? አይደሉም፣ ማናቃቸው ሰዎች ናቸው። የተደራጁ ሰዎች ናቸው። የተደራጁ ሰዎች ናቸው እኛ ላይ ጥቃት ያደረሱብን የተደራጁ ሰዎች እያለ ይናገር ጀመረ። እሺ ቆይ ተረጋጋ፣ ለባባ ልንገረው ብሎ ስልኩን ዘግቶ ወደ ክፍል ያመራ ጀመር። ሰርፈር ውስጥ ላይ ግን የሚካሄደውን ነገር ሰርፈር ሴማ የምታደርገውን ምንም ነገር አያውቅም። በሌላ በኩል የታገተው ሀኪ ደግሞ እንደዚሁ ከመኪናው ያወርዱት ጀመረ። የሁሉ ነገር ያደረገው ግን በመጨረሻ እንደዚሁ ፍቅረኛዬ ናት ብሎ የሚያስበው ያ ኃይለኛው አባቷ ነበረ። በመጨረሻም እኔ እናንተ እንታወቅ፣ አንተ ማነህ? እጃችሁን ነው የምቆራርጠው፣ እንዴ ብትደፍሩኝ ነው እኔን የነካችሁኝ? አይ እገላችኋለሁ እያለ ይዘት ጀመረ። በመጨረሻም ከልጄ እንድትርቅ ደጋግሜ ነግሬ ነበረ፣ አንተ ግን ምንም ልትሰማ አልቻልክም እያለ ይናገር ጀመር። አባትየው በጣም ኃይለኛ ይመስላል። በጣም ተኳሶራትሮ እያየን ያለው እውነቴን ነው ምላችሁ እያንዳንዳችሁ ዋጋችሁን እሰጣችኋለሁ እያለ ይናገራል። ለሱ የሚታየው አይኑ ስለተሸፈነ ጫማቸው ብቻ ነው፣ ሌላ ምንም ነገር አይታየውም። ወዲያውኑ ሰውየው በጭንቅላቱ ምልክት ሲሰጠው ወዲያውኑ እንደዚሁ ሰውየውን በቦክስ ይመታው ጀመረ። ሀኪ ወደ መሬት ይወርቅ ጀመረ። እንደወደቀም እንደምንም ብሎ ለማየት ይሞክራል። ወዲያውኑ ካሉበት እዛው በተኛበት ይረጋገጡት ጀመር እንደ እባብ። ወይኔ እያለም ይጮህ ጀመረ። ምንም አላስተረፉትም። ወገቡን፣ ሆዱን፣ እግሩን ይቀጠቅጡታል። በዛ ባደረጉት ቆዳ ጫማ ሲያምንም ያለምንም እርራሂ ይቀጠቅጡታል። እሱ ግን ምንም አላለም። ወይኔ እያለ እንደዚሁ ይጮህ ጀመር። በሌላ በኩል መሳሪያውን የደቀነችው ሴማ በመጨረሻ ባባ ላይ ምን ልታረጊ ነው? አሁን አይ አባቴ እንደነጥቀኝ እኔም አንተን እገልሃለሁ እንጂ እንደዚህ በቀላሉ አንፋታም ባባ እያለች ታወራ ጀመረ። ወዲያውኑ በሩን ከፍቶ አባዬ እያለ ሲገባ ባየው ነገር ይደነግጣል። ሴማ ሽጉጡን ባባ ላይ ደቅናበታለች። ሴማ ምን እያረግሽ ነው ያለሽው? እንዳትጠጋኝ አለብዚያ ጭንቅላቱን እበትነዋለሁ እበትኗል። ቆይ ተረጋጊ ሴማ ተረጋጊ እያለ ይናገራል። እንዳትጠጋኝ ዋሽተኛል አንተም እያለች ለሰርፈር ትናገረዋለች። እንደዚህ ውስጥ እንዳገባ እያለ ባባም ይናገረዋል። ሁሉም ሰው ግራ ይጋባል። ይህን ማንም የጠበቀ አልነበረም። በሌላ በኩል ደግሞ እንደዚሁ ደስ የሚል ምሽት አሳልፈው ፓይራዝና ቤጋም እንደዚሁ ይወጡ ጀመረ። አይሴጉን ቁጭ ብላ መኪና ውስጥ እያየች ነው ያለችው። አባዬ በቃ ደናደር ልጄ ደናደር እያለ እንደዚሁ በመጨረሻ ቻው ይለው ጀመረ። እሺ አይሴ እየጠበቀች ነው ማለት ነው መኪና ውስጥ እያለች ቤጋም ዞር ብላ ታያት ጀመረ። አይሴ ወዲያውኑ ከመኪናው ትወርድና እንደዚህ ትቆማለች። በጣም ቆንጆ ከዛ ሴት ጋር በጣም እየተቀራረብክን ያለው እንደዚህ ይናገራት ጀመረ። ወዲያውኑ ወደ እሱ ጋር ትሄድና እሱን ለማስቀናት ብላ ከንፈሩ አካባቢ ጋር ትስመው ጀመረ። ወዲያውኑ ይሄን ያየችው በመጨረሻም እንደዚሁ አይሴጉን ምንም ነገር ላለማለት ትሞክር ጀመረ። ወዲያውኑ እንደዚሁ ይሄን አርጋ በጋም ወደ ውስጥ ወደ መኪናው ትገባ ጀመር ደናደር ብለው። ይሄ ነገር ግን አይሴ አጣማትም። በጣምም
ልቧ እየመታ ነው ያለው። ወዲያውኑ ቻው ልጄ እሺ እደውልልሃለሁ እሺ እያለም እንደዚሁ ፓይራስ ሲናንን ይሰናበተው ጀመረ። ወዲያውኑ መኪናው ከዛ ቦታ ይሄድ ጀመር። አስፋልቱን ተሻግሮ እንደዚሁ አይሴጎን ወደ ቆመችበት ቦታ ሄደ ነበር። ውዴ ምንድነው የተፈጠረው? ቆይ ተረጋጋ። ምንድነው የተፈጠረው? እንዴት ልረጋጋ እችላለሁ? ይህ ሁሉ ነገር እንዴት ይሆናል ብዬ አስባለሁ። በመጨረሻም ሳይነቃ አይቀርም ዛፋር እያለች ተናገር ጀመረ። ሁለታችሁንም እገላችኋለሁ። እያንዳንዱ ነገር አስመስላችሁ ብዙ ነገሮችን አበላሽታችሁኛል፣ ዋሽታችሁኛል እያለች እንደዚሁ ሴማ ታወራ ጀመረ። ሰርፈር በጣም ያፈቅራታል። እውነቱን ንገረኝ ሰርፈር እውነቱን ንገረኝ። አንተ ለምንድን የሁሉ ነገር ያረከው? ቆይ ተረጋጊና ቁጭ ብለን እናውራ። ይሄ መፍትሄ ሊሆን አይችልም እያለ ይናገር ጀመረ። ሽጉጡን እንደዚሁ ታቀባብለዋለች። ወዲያውኑ ዛሬ ጭንቅላትን ብዬ ደፋሃለሁ ባባ እያለች ትናገር ጀመረ። ሰርፈር በመጨረሻም የሚያፈቅራትን ሰው እሷንም ሊመታት መሳሪያውን ያወጣ ጀመረ። ሴማ ሽጉጡን ዝቅ አድርጊው እያለ ይናገር ጀመረ። ወዲያውኑ እንደዚሁ ያቀባብላል ሽጉጡን። ዛሬ ያበቃልሃል ባባ እያለች ትናገራለች። ሁሉ ነገሮችን ህይወቴን ነጥቀኸኛል እያለች ተናገር ጀመረ። ይሄ ነገር ከባድ ይመስላል። እባክሽ ተረጋጊና ብዙ ነገሮችን እንቀይራለን እያለም ባባ እሷን ለማረጋጋት ይሞክራል። ምንም መረጋጋው ነገር የለም፣ ዛሬ ያንተ ጭንቅላት እዚህ መሬት ላይ ይወድቃል ብላ ተናገር ጀመረ። ከባድ ነገር ሊፈጠር ነው። የባባናን እየዞረ ሰርፈራይና በመጨረሻም ሽጉጡን እሷ ላይ ይደቅን ጀመረ። በመጨረሻም ዛሬ ከባድ ነገር ሊፈጠር ነው። ሰርፈር በጣም ስለሚያፈቅራት ያለምንም ርህራሄ በባባ ስለመጣችበት ጭንቅላቷን ሊያፈነዳው ነው። በሌላ በኩል ደግሞ እንደዚሁ አይሴጎን ቆማ እያወራች ነው ያለችው ስለ ዛፋር ከፓይራስ ጋር። ሁሉ ነገሮች ይቀየራሉ ያስባሉ፣ ግን በቃ ከባድ ነው የሚሆነው። ስለዚህ እሱ የሚሰራቸውን እያንዳንዱ ነገሮች መከታተል እንዳለብን ብቻ ነው የምረዳው። ከአሁን በኋላ እሱ ለልጁ ብሎ ብዙ ነገሮችን ያደርጋል እያለች ከበድ ያለ ሚስጥር ተናገር ጀመረ። በዚህም የተነሳ ፓይራስ ይደነግጣል። ሽጉጡን ደቅኗል። ሴማ ሽጉጡን ዝቅ አድርጊው እያልኩሽ ነው ያለው እያለ ይናገራታል። እሷ ሽጉጡን ወደ ታች ዝቅ ለማድረግም አላሰበችውም፣ አልፈለገችውም። ሴማ ተረጋጊ ያለ ባባ ይናገራታል። ተው እንዳትንቀሳቀስ እያለች ተናግረዋለች። ባባ ወዲያውኑ ወደ እሷ ጋር ይጠጋል። ከተጠጋም በኋላ ሽጉጡን ተኩሹ ያለ ይናገራት ጀመር። ሰርፈር የሚያፈቅራትን በመጨረሻም ፊት ለፊቱ በገዛ እጁ ሊገላት ነው። ተኩሹ ያለ ባባ ይናገራታል። እሷ ግን መተኮስ አልቻለችም። እዛው ደንግጣ አፍጥጣ ታየው ጀመረ። መሳሪያውን እዛው እንደደቀነባት እሱም ሰርፈርም በመጨረሻም ከበድ ያለ እርምጃ የሚወሰድባት ይመስላል። በመጨረሻም ሴማ ላይ እዛው ቆሞ እርስ በርስ ይፋጠጡ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር? እውነት ሴማ ባባ ላይ ጨክና መሳሪያውን ተኩሳ ልትገለው ትችላለች ወይ? ሰርፈርስ በመጨረሻም ይህን እርምጃ ሊራመድ ይችላል ወይ? በሌላ በኩልስ እንደዚሁ የታገተው ሀኪ ሊገሉት ይችላል ወይስ ምን ሊያረጉት ይችላል? ጭንቅሎ ሊደርስለት ለሱ ይችላል ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።